ሰላም ውዶቼ እንግዳ ሲመጣብን ያለውን ቭሎግ ላሳያችሁ። አሁን እንግዳ ይመጣል። ቆንጆ ቆንጆ ምግብ ስሪ ብላኛለች ሴትዮዬ። ይሄው እዚህ ጋር እንደዚህ ዶሮ ምናምን ብረስት ቺክን ምናምን አድርጌ ጠበስታ። ይሄ ጎመን በስጋ እንዳይመስላችሁ ደግሞ ጋይስ፣ ሌላ አይነት ምግብ ነው። አሁን እንደዚህ ፏፏፏፏ አረኩት ምግቤን። እዚህ ጋር ደግሞ ሰልመን እየሰራሁ ነው። ሰልመን አሳ እዛ ጋር ቀባ አረኩት። አይ እንግዳ ሲመጣ ያለው እኮ መጣደፍ እኮ ነው። በኢየሱስ ያጣድፏቸዋል። አዎ ሰልመኔን እንደዚህ ደፋ አረኩትና ቀመም አረኩትና ከተታደረኩት ፍሬኔ ውስጥ በደንብ ብሰል። እዚህ ጋር ደግሞ ቺክን እየጠበስኩት ነው፣ ዶሮ እየጠበስኩ ማለት ነው። ለብቻው ለሌላ ማለት ቡናና ሻይ እዚህ ጋር ደርሶልኛል። ሻይን ቡናዬን ጨርሼ ሻይን እያፈላሁኝ ነው። አዎ እዚህ ጋር ኮፊ ነው የሚለው፣ እዚህ ጋር ቲ ነው የሚለው። አዎ ቡናና ሻይን ጨረስኩ። እዚህ ጋር ደግሞ ፒዛ እየሰራሁ ነው ጋይስ። አቤ ረመዳን በሉት እኮ እንግዳ ሲመጣ ያለው ነገር ረመዳን በሉት። አዎ እዛ ጋር ፒዛዬን ጨረስኩ። እዚህ ጋር ደግሞ ነጭ ሩዝ እየሰራሁኝ ነው። እዚህ ጋር ደግሞ ስፕሪንግ ሮል እየጠበስኩኝ ነው። አቤ የማይሰራው ቁጣጣ የለም። አዎ ስፕሪንግ። እዚህ ጋር ደግሞ ሰላጣ ነው። አዎ እዚህ ጋር ሰላጣ፣ ቆንጆ ሰላጣ ነው ጋይስ። እንዴት አባቱ እንደሚያምር እንዴት እንደሚጣፍጥ አንድ ቀን እሰራላችኋል። እዚህ ጋርም ሌላ አይነት ሰላጣ ነው። እዚህ ጋር ሌላ አይነት ሰላጣ ነው። ሰላጣዎች እሰራላችኋለሁ አንድ ቀን ጠቅለል አድርጌ እሺ ውዶች። እና እንደዚህ ነው። ከዛ ኢንዱ ኤን ይመስላል። እንዴት አባቱ እንደሚያምር እዩት። ምግቡ እንዴት አባቱ እንደሚያምር ኦ ማይ ጋድ ብዬ እድሽ ይባረክ ይስለም ኢዲጅ ሐቢብቲ ወላ የገልቢ እንቲ የሮሄ እንቲ ወላ ሕብች እሙት ፊች ሐቢብቲ። አዎ ለራሴ እንደዚህ ብል ምን ችግር አለው እንዴ? እሷ ባትለኝ እኔ ለራሴ እንደዚህ አይደለም እንዴ? አዎ ብዬ እኔ ፍቅር። ከዛ እንደዛ ወሰዱና ከዛ ደግሞ እንደዚህ ጋዜን ማጽዳት ጀመርኩ። አዎ ጋዜን ጸዳ አደረግኩኝ። ከዛ ይሄው የተመለሰው አዎ ሲመለስ በልተዋል። አዎ ተሰርቶ ሲበላ ደግሞ ደስ ይላል። ሰርታችሁ ሲበላላችሁ ደስ ይላል። ዝፈው ሲያመጡት ነው የምናደደው። ሁሉንም ነገር ብልትልት አድርገዋል። እግዚአብሔር ይመስገን ደስ ይላል። እኔ ሰርቼ ሳይበሉ ሲቀር ነው በጣም የምናደደው። ስጋ የተወሰነች ዕቃ ነበር ይጣበ። ከዛ ደግሞ ፍሩት ደግሞ ታውቃላችሁ እነሱ አፍ ዝም አይልም። መብላት ነው። ፍሩት ደግሞ አስተካክልን። ፍሩቱን በዚህ መልኩ ደግሞ አስተካክልና ወስድንላቸው። አደረስን። እንደዚህ አደረገንና አደረስንላቸው። መቼም አፋቸው እዚህ ጋር ደግሞ ራሴ እየወሰድኩኝ ነው። ውብዬ አንቺስ ማናለሽ ነው የኔ ፍቅር ውሰጂ አንሱ እያልኩኝ ነው። እዚህ ጋር እዚህ ጋር ከሁሉም ነገር የኔ ፍቅር አንቺስ ማናለሽ? ከሁሉም ነገር እያነሳሽ የኔ ማር አመሰግናለሁ አልሽ። ኢትስ ኦኬ እናቴ ብያው እንደዚህ ቆንጆ ምግብሽን ሰላጣ ነገር እየበላው ነው። በጣም እየወፈርኩ ነው ጋይስ። በጣም ሩዝ አልበላም እኮ ግን በጣም እየወፈርኩ ነው። ምን እንደማደርግ አላውቅም። በጣም እየወፈርኩኝ ነው። እኔ ውፍረቴ እናንተ ትበላላችሁ እኔ ወፍራለሁ፣ እናንተ ትበላላችሁ እኔ ወፍራለሁ። እንግዲህ በልቻ አይደለም የወፈርኩት። እቺ ምን አላት ሰልመን ፊሽ በጣም ነው የምወደው ጋይስ፣ በጣም ነው የሚጣፍጠው። ከዛ እንደዚህ እየበላው ነው። ቅጠላቅጠሌን እንደዚህ በላ አርኩኝ። እንደ ፍየል ቅጠላቅጠል መብላት ጥሩ ነው። ከዛ ከፍሩትም እየበላው ነው። እውነቴን ነው። እኔስ ማናለኝ በይ ብዬ የኔ ፍቅር ብይ እናቴ። ይኸው ደግሞ ይጣራሉ እኮ ይጣሩ። ዝም ብለሽ ብይ አንቺ፣ ዝም ብለሽ ብይ እንዳትነሽ። ይጣሩ፣ የራሳቸው ጉዳይ ብይ እናቴ። ማናለሽ አንቺ። ከዛ ወደ ጥግረራ በልተን ጨረስን። ወደ ጥግረራ ገባን ደግሞ ወደ ጥግረራ ገባ። እንዴ ኧረ ዝም ብለሽ አንቺ ወደ ስራሽ ግቢ። ጭራሽ ዘፈን ሸዋዳ ይቺ ልጅ እንደው እንዴ ኧረ ስለመደ ማዳም መጣችልሽ አንቺ ወደ ስራሽ ግቢ። ወደዛ ቶሎ ከዛ ፍንተው አረኳት። ኪችንን እዩት፣ በእናታችሁ እዩት እንዴት አባቱ እንደሚያምር ኪችን ፍንተው ጽድት አረኳት። ቆይ ቅመምዬ እኮ አንቺ ባትኖሪ የማዳም ቤት ምን ይሆን ነበር? እውነቴ ነው። ምን ይወጣት ነበር ማዳም እኛ ባንኖር? ከዛ በሁሬ እንደዚያ ጨጣጠና ሄድኩኝ ማለት ነው። ወጣው። የዛሬን ስራዬን ጨረስኩ። ባይ ውዶች፣ ይወዳችኋል።